ዛሬ ፖለቲካ ላወራ ነው። ፖለቲካ የማይመቻችሁ ሰዎች ልታሳልፉት ትችላላችሁ። እና አንዳንድ ጊዜ ፖለቲካን እንኖረዋለን፣ እንሳተፋለን፣ በተዘዋዋሪ መንገድ ለፖለቲካ እንቅስቃሴ ተጽዕኖዎች ሰለባ እንሆናለን። ግን እንደ ማህበረሰብ እንደ ዜጋ አንሳተፍም። ፖለቲካንና ኮረንቲን በሩቁ የሚል እንትናለን። ኢትዮጵያውያን ስንቃወምም ስንደግፍም የየራሳችን የሆነ ባህሪያት አለን። በተለይ የኢትዮጵያውያን ተቃውሞና ኩርፊያ በጣም ከባድ ነው እና ሲቃወሙህ አይነግሩህም። በቃ ቂም ይዙብህና ቀን ይጠብቁልሃል። ልክ የኢትዮጵያውያን ተቃውሞ ቅሬታን በመግለጽ ስህተቶች እንዲታረሙ ሀሳብን በመግለጽ በሀሳብ በመታገል ሳይሆን አብዛኛው ህዝብ የተማረውም ያልተማረውም በመንግስትና በስራ ኃላፊዎች ቅሬታ ሲሰማው ብዙ ጊዜ የመናገር፣ የመጻፍ፣ የመሞገት ልማድ የለውም። የህዝቡ ተቃውሞ ልክ እንደ ደም ግፊት ነው። ሳይለንት ኪለር ነው። ደም ግፊት ድምፅ ያጠፋና ሰውየውን ቀን ጠብቆለት ድምፅ ሳያሰማ ምልክት ሳያሳይ የሚገል በሽታ ነው እና ልክ የኛ ተቃውሞ እንደዛ ነው። በቃ ቂም ቋጥረውብሃል፣ ቅሬታ አላቸው፣ ነገር ግን አይነግሩህም። እንደውም እንደሚወድሁና እንደሚደግፉ ሁሉ ሊነግሩ ሁሉ ይችላሉ። ግን ቀን የጣለህ ቀን ስንት ሜትር ወደ ታች ቆፍረው እንደሚቀብሩ እና ይህንን ልማዳችንን ይህንን በፖለቲካ ላይ ያለንን እይታና ባህል መስበርና መቀየር አለብን። እየተነጋገረን አደጋም ካለ ችግርም ካለ እየተጋፈጥን ችግሮች እየታረሙና ሀገራችን እያደገች ማህበረሰባችን ደግሞ እየተለወጠ ፖለቲካችንም ደግሞ ከመጣበት ካልቸር እየተቀየረ ወደ ዲሞክራሲ ወደ ምርጫ ፖለቲካ መግባት ይኖርብናል እና ዛሬ እኔ ይህንን ማውራት አይደለም የፈለኩት በተለያየ ጊዜ ኢትዮጵያ ውስጥ በሀገረ መንግስት ታሪክ የኢትዮጵያ ታሪካዊ ጠላቶች ተብለው የሚታወቁ እነሱም ደግሞ ጠላትነታቸውን የማይደብቁና ሳይታክቱ ለሀገራችን እድገትና ጥቅም አንጻር ቆመው የሚችሉትን ሁሉ አድርገው የኛን ሀገር ብሔራዊ ጥቅም የሚያሳጡ ቋሚና ታሪካዊ ጠላቶች ኢትዮጵያ አሏት። ምን ለማለት ነው? ኢትዮጵያውያን ልክ እንደ ግብጾች በኮመን ሴንስ የሚግባቡበት ሀሳብ አላቸው እንደ ሀገር። እሱም የሀገራቸው ጥቅም ነው። እሱም የአባይ ወንዝ ነው። እዛ ላይ አንድ ግብፃዊ የፖለቲካ ሀሳብ ልዩነት ይኖረዋል፣ የሃይማኖት ልዩነት ሊኖረው ይችላል። ግን በአባይ ጉዳይ ላይ ምንም የተለየ አቋም የላቸውም። እሱም የሚከተሉት ስትራቴጂ እንደ ሀገር ኢትዮጵያ በእግሯ እንዳትቆም እና እንዳትረጋጋ ማድረግ ነው። ይሄንን የትኛውም ግብፃዊ፣ የትኛውም የሃይማኖት አባት፣ የትኛውም ፖለቲከኛ፣ የትኛውም ተራ ዜጋ፣ የትኛውም በየትኛውም ዘርፍና እንቅስቃሴ ውስጥ የሚሳተፍ ግብፃዊ በቃ በኮመን ሴንስ የሚያውቀው ነገር ነው። በቃ ሁለቴ አያስብም። ኢትዮጵያ ወደ አባይ ወንዝ እንዳታይ በድህነቷ ውስጥ መቆየት አለባት፣ ባለመረጋጋት ውስጥ መቆየት አለባት። ተረጋግቶ ስልጣን ላይ የሚቆይ መንግስት መኖር የለበትም ብለው ያምናሉ። ለዚህም ሌት ተቀን ይሰራሉ። ስለዚህ እኛስ እንደ ሀገር፣ እንደ ዜጋ፣ እንደ ህዝብ ምን ማድረግ አለብን? ምንድነው ማድረግ ያለብን? እኔ የኔን ሀሳብ ነግራችኋለሁ። ሀሳቤን ጨርሳችሁ ሳትሰሙ ግን ለመፍረድና ለመሳደብ የምትሯሯጡ ሰዎች
ልክ ትሆናላችሁ ብዬ አላስብም። ሀሳቤን ጨርሳችሁ ስሙት። የሆነ የፖለቲካ ድርጅት፣ የሆነ መንግስት፣ የሆነ ኃይል በተለየ ሁኔታ ለመደገፍ እና የስልጣን ላይ ለማቆየት ምናምን አይደለም። እንደዛ አይነት ሀሳብ የለኝም። ሀሳቤን ካገኛችሁት እኛ እንደ ህዝብ ሀገራዊ ጥቅም ላይ የጋራ መግባባትና በኮመን ሴንስ የሆነ ልንግባባበት የሚገባን ጉዳይ ያለ ይመስለኛል። ግብፃውያን ያለ ልዩነት ሀገራችን ጥቅም ላይ ሲዘምቱና ከየትኛውም ከኢትዮጵያ ተቃዋሚ ጎን ቆመው ሌት ተቀን ሲደግፉ እንደ ራሳቸው ስራ ሲሰሩ፣ እኛ ደግሞ እንደ ዜጋ ምን ማድረግ አለብን? የኔን ሀሳብና አመለካከት እነግራችኋለሁ። እኔ ደግሞ ማስበው ምን መሰላችሁ? ግብፅ ደግፋ በጀርባው አዝላ የነበረውን የኢትዮጵያ መንግስት ጥላ ሌላ መንግስት ወደ ስልጣን አምጥታለች ኢትዮጵያ ውስጥ በተደጋጋሚ። ከነዚህ መሃል ወያኔ አንድ ነው። ታውቃላችሁ፣ ወያኔና ሻዕቢያን አዝላ ያመጣችው ግብፅና በብዛት የግብፅ አጋሮች የአረብ ሀገራት በትጥቅ ትግሉ ወቅት በሁሉም ነገር ደግፈዋል፣ በይፋ ደግፈዋል። ኢህአዴግን አዝለው ቤተ መንግስት አስገብተዋል። በእኔ እምነት የትኛውም ኢትዮጵያዊ ከኢትዮጵያዊነት ማማ ላይ አይወርድም ብዬ ነው ማስበው። ስልጣን ለማግኘት ብሎ የተለያየ ታክቲክ እና ቴክኒክ ሊጠቀም ይችላል። ግን የኢትዮጵያ መንግስት ከሆነ በኋላ ለኢትዮጵያ አለመስራት አይችልም። በምሳሌ ለመናገር ኃይለ ሥላሴም ደርግም ኢህአዴግም ወይም መለስ ዜናዊ ስልጣኑን ከተቆናጠጠ በኋላ ለኢትዮጵያ መስራት ነው የጀመረው። ኢትዮጵያ ማለት ግብፅ ከኢትዮጵያ ጥቅም አንጻር እንደምትቆም ሁሉ ኢትዮጵያ ላይ መንግስት ሆኖ የመጣ ሁሉ ለሀገሩ አለመስራት አይችልም። ለሀገር ኢትዮጵያዊነት ነው ውስጡ ያለው። ኢትዮጵያዊ በዘር ምክንያት የሆነ ሽፋን ቢሰጠውም እኔ ኢትዮጵያዊ ነው ብዬ ነው እማምነው። ሁሉም ለኢትዮጵያ ታግለዋል፣ ሞተዋል። እነ መለስ ዜናዊ ትልቅ አገር ላይ የተቃጣ ወረራን መክተዋል በኢትዮጵያዊነት። የህዳሴ ግድብን ጀምረዋል። በግብፅ ታዝለው ቢመጡም ለኢትዮጵያ ሲሰሩ ግን ከግብፅ ጋር ፊት ለፊት ይጋጫሉ። ስለዚህ ስልጣን ላይ የወጣውን መንግስት ሁሉ ፋታ መንሳት፣ እንዳይረጋጋ ማድረግ፣ እንዳያለማ ማድረግ የነሱ ቋሚ ስትራቴጂ እስከሆነ ድረስ በእኛ ሀገር ሁኔታ እንደ ህዝብ ዋናው ሀሳቤ እዚህ ጋር ያለው እንደ ህዝብ ማዕከላዊ መንግስትን መደገፍ ለሀገራችን ይጠቅማል ብዬ አስባለሁ። እስከነ ችግሩ ማዕከላዊ መንግስትን መደገፍ እንደ ህዝብ ይጠቅመናል። ምክንያቱም ተረጋግቶ ስራ ላይ በቆየ ቁጥር፣ ስልጣን ላይ በቆየ ቁጥር የኢትዮጵያን ከፍታና የኢትዮጵያን በእድገት ላይ ጠንካራ ደረጃ ላይ እንድትደርስና ስር እንድትሰድ አቅሟን እንድታዳብር የተለያየ የልማት ስራ የመስራት እድል ያገኛል። የትኛው መንግስት ማዕከላዊ መንግስትን የተቆጣጠረውን መንግስት እንደ ህዝብ በቃ መደገፍ እኛን ይጠቅመናል ብዬ አስባለሁ። ምክንያቱም የነሱ ቋሚ ፖሊሲና ህግ ኢትዮጵያ ውስጥ የተረጋጋ ስለ ልማት የሚያስብ ከጦርነት ያረፈ መንግስት እንዲኖር አይፈልጉም። ከተለያየ የዓለም የዲፕሎማሲ ጫና በተጨማሪ እነሱ ባላቸው በቃ በጣም ትልቅ ጂኦፖለቲካዊ አቅም ከሚፈጥሩት ጫና በተጨማሪ በሽፍታ ደረጃ አንድ ሽፍታ ለምን ጫካ አይገባም? ፈልገው አግኝተው እሱን በማገዝ ህውከት፣ አለመረጋጋት፣ ሰላም አገር ውስጥ እንዳይከሰት በቋሚነት ያደርጋሉ። ይህን የሚያደርጉት ደግሞ እኛ ሀገር ውስጥ ተረጋግቶ ስለ ሰላም፣ ስለ ልማት የሚያስብ መንግስት በቋሚነት እንዳይኖር ለማድረግ ነው። ስለዚህ እኛ ደግሞ ለሀገራችን
ማድረግ ያለብን ነገር ምንድን ነው? በቋሚነት ማዕከላዊ መንግስትን መደገፍ እንደ ህዝብ ይጠቅመናል ብዬ አስባለሁ። ሀሳቡ ረዝሞብኛል። ልዩነት ሀሳብ ካላችሁ ሀሳብ አስተያየታችሁን ስጡኝ። ከተሳሳትክም እዚህ ጋር ልክ አይደለህም በሉኝ፣ እንነጋገር። ይሄ የኔ ሀሳብ ነው። የሆነ ፓርቲ፣ የሆነ መንግስት፣ የሆነ ቡድን የመደገፍ እና የሆነ ስልጣን፣ የሆነ ገንዘብ መከጀል መለቃቀም አይደለም። እንደ ሀገር ምን ይጠቅመናል ብዬ ሳስብ ይሄ የተበላሸ ፖለቲካችንን እንዳለ ሆኖ ግን እኛ ይሄንን ባህልና ልምድ በእውቀት በፍልስፍና በዓላማ ብናደርገው እንደ ሀገር እንደ ህዝብ እንጠቀማለን ብዬ አስባለሁ። ሰላማችሁ ይብዛ። ላይክ ሼር ማድረጋችሁን አትርሱ። ወዳችኋለሁ። መልካም ቀን